የአክሱም ሙስሊሞች የአመታት ጭቆና ለአመታት የደረሰባቸው የሃይማኖት ጥቃት ይህንን የሚመለከተው አካል ስለ እኩልነት የሚያወራው ስለ ሴቶች መብት የሚያወራው ሴት ልጅ ስትገላለጥ እንደፈለገች ስትገለበጥ ያልተናገረ የተሸፋፈነች ምግባሯን የጠበቀች ሰውነቷን የሸፈነች ሃይማኖቷን ያከበረች ባህሏን እሴቷን ያከበረች ለምን አትከበርም? ለምን አትከበርም? እርቃን የምትሄደዋ ክብር አላት መብቷ ነው ይባላል። የሂጃብዋስ ለምን መብቷ አይጠበቅም? መንግስት ለምን ዝምታ መረጠ? ለምን ሰብአዊ መብት የሚባለው የት ገባ? ተደበቀ ወይስ ሞተ? የሴቶች መብት ሚሉት የት ናችሁ? የሙስሊም ሴቶች መብት አይጠበቅም? አያገባችሁም? ስለ እኩልነት ስታወሩ መስጊድ ሲከለከል መስጊድ ሳይፈቀድ ሲቀር ሙስሊምና ክርስቲያን ሌሎች ሃይማኖት እኩል ናችሁ ትሉናላችሁ። ወላኪን ሚያሳዝነው እኩልነቱ ለሙስሊሞች አይሆንም። በጣም ያሳፍራል። የአክሱም ሙስሊሞች ብዙ ችግር ውስጥ ናቸው። መስገጃ ቦታ ለአመታት አላገኙ፣ አሁንም ችግር ውስጥ ናቸው። ለሙስሊም ለአክሱም ሙስሊሞች መብታቸው እንዲጠበቅ እኛ ሙስሊሞች